ሰላም ውድ የሪታስ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይዘን የመጣነው ጣፋጭ የሆነ የቤተሰብ ፒዛ ነው። አብረን እንሰራለን። አብራችሁን ቆዩ። መልካም ቆይታ። እዚህ ጋር ለፒዛ የሚያስፈልጉ ግብአቶች ናቸው። የአትክልት ፒዛ ሳይሆን የምሰራው የስጋ ፒዛ ነው። እዚህ ጋር የተፈጨ ስጋ አለኝ። እዚህ ጋር ቺዝ አለኝ። የተፈገፈገ ቺዝ ነው። ቺዝ አለኝ። እዚህ ጋር የተከተፈ ቲማቲም አለኝ። እዚህ ጋር የቲማቲም ድል አለኝ። እዚህ ጋር ደግሞ ሽንኩርት ድቅቅ ተደርጎ የተከተፈ፣ ቃሪያ ያስፈልገን፣ ነጭ ሽንኩርት፣ እዚህ ጋር ጦስኝ ያስፈልገናል። ጨው፣ በርበሬና ነጭ ሽንኩርት ናቸው እነዛ እና ስኳር ያስፈልገናል። እዚህ ጋር ዘይት ያስፈልገናል። ቆንዶ በርበሬ ግድና ያስፈልገናል። እዚህ ጋር ዱቄት ያስፈልገናል። የፒዛ ቂጣውን ለማዘጋጀት ዱቄት ያስፈልገናል። እዚህ ጋር እርሾ እንጨምራለን። ካሜራ ነው። እርሾ እንጨምራለን። የፒዛውን ቂጣ ለማዘጋጀት እርሾ ያስፈልገናል። እዚህ ጋር ጦስኙን በደንብ ሽት አድርጌ ዱቄቱ ላይ እጨምራለሁ። ጦስኝ በጣም ለፒዛ ደስ የሚል ቴስት እንዲኖር ያደርጋል። ስኳር እዚህ ጋር 2 የሾርባ ማንኪያ ያክል እንጨምራለን። እቺ ሻይ ማንኪያ ስለሆነች ደጋግሜ ጨመርኩት። 2 የሾርባ ማንኪያ ያህል ጨምራለሁ። ዱቄቱ እዚህ ጋር የተጠቀምኩት 500 ግራም ወይም ደግሞ ግማሽ ኪሎ ዱቄት ነው የተጠቀምኩት። ጨው እንጨምራለን። 2 የሻይ ማንኪያ ያክል ጨው እንጨምራለን። እናቀላቅለዋለን ዱቄቱን። ዘይታችንን እንጨምራለን። እዚህ ጋር ዱቄታችን ላይ ዘይቱን እንጨምራለን። አራት የሾርባ ማንኪያ ያክል የሚያህል ዘይት እንጨምራለን። አሁን የመጠኘ ስለጨመርኩ ነው። እዚህ ጋር ለብ ያለ ውሃ በቦይለር አዘጋጅቼ ነበር። ውሃ ጨምራለሁ። ይሄንን በደንብ አድርገን ማሸት ነው። በደንብ አድርገን ማሸት። እናሸዋለን። በደንብ አድርገን እናሸዋለን። ደስ ባለው ሁኔታ አሽተን እንዳይደርቅብን ከላይ ዘይት እናደርጋለን። ከዛ ልስልስ እንዲልልን ወይ ክዳን ባለው ነገር ወይ ደግሞ በፌስታል፣ እኔ በፌስታል ጥቅልል አድርጌው ሊጡን አስቀምጫለሁ። በደንብ ለስለስ እንዲልልን ማለት ነው። እሱን እናስቀምጥና ቦታችንን አጽዳርተን ሽንኩርታችንን እንጥዳለን። ድስታችንን አጥንተን ሽንኩርታችንን አርገን እንጥዳለን። ተከታተሉን። በጣም ቀላል ነው ፒዛ አሰራር። ዘይት እናደርጋለን ድስታችን ላይ እንዳይዝብን። እናማስላለን። ሽንኩርታችንን ከድነዋለን። እንዲህ ሲበስልልን ያየን ቼክ እያደረግን ቲማቲማችንን እንጨምራለን። ቲማቲማችንን እንጨምራለን።
እዚህ ጋር ነጭ ሽንኩርት እናደርግበታለን። በርበሬ እናደርጋለን። በጣም ቀላል ነው። ሰብስክራይብ እያስደረጋችሁልኝ፣ ሼር እያደረጋችሁ፣ ላይክ ኮሜንት ይጠቅመኛል፣ አበረታቱኝ። እዚህ ጋር ድል የቲማቲም ድል አደርጋለሁ። ድልህን ካረኩ እዚህ ጋር ቁሌታችንን ወፈር ያደርግልናል። ከቲማቲም በተጨማሪ ይሄን ማድረጋችን ጨዋችንን እንጨምራለን። እዛ ሊጣችንን ያስቀመጥን ለ40 ደቂቃም ቢቀመጥ በጣም ቆንጆ ይሆናል። ከ30 እስከ 40 ባለው እስከ ተቀመጠ በቂ ነው ለፒዛ። እዚህ ጋር ስጋችንን እንጨምራለን። የተከተፈ የደቀቀ ስጋ ነው። እንደዚህ እናዋህደዋለን። ከድናለን። አሁን የቀረን በቃ በጥሩ ሁኔታ በስሎልናል። አሁን የቀረን ሲወጣ ቃሪያ መጨመር ነው። ቆንጆ በርበሬያችንን እዚህ እንጨምራለን። በቃ ዝግጁ ሆኗል። ይሄ እየተንተከተከ ቆየናል። ሲወጣ ቃሪያችንን ቅድም የከተፍነውን ቃሪያ ብቻ መጨመር ነው። እስከዛ እዚህ እንመጣና ሊጣችን በጥሩ ሁኔታ ዝግጁ ሆኖልናል። ዱቄት እንነሰንሳለን መክተፊያችን ላይ። እንዲህ ባለ መንገድ አዘጋጅተናል። መክተፊያው ስለማይበቃኝ እዚህ ጋር 2 ቦታ ቆርጠዋለሁ። ከዛ በቃ እንድጠዋለን ማለት ነው። እየነሰነስን ዳይዝብን መዳጥ ዱቄት ያደረግን መዳጥ ነው። ይሄ ከላይ የምታዩት ጦስኙ ነው። እንትን አይልም በጣም ብለን ቅድም የጨመርነው ነው። እዚህ ጋር ቅርጽ እናስይዘዋለን። ደስ የሚለው ቤት የሚሰራ ነገር ምንም የምትከስሩት ነገር የለም። እዚህ ዳርዳር ቆራርጠን ያስቀመጥነውንም ድጋሚ እንሰራበታለን። እዚህ ጋር እንደዚህ ለቤት ስለሆነ እንደዚህ ባለ ሁኔታ እንቆራርጣለን። እንቆራርጣለን በፈለግነው መጠን የመጠን እንቆራርጣለን። እዚህ ባትራዬን ኦቭኔን አብርቻለሁ። ኦቭኔ እስኪሞቅ ባትራዬን እንዲ ዘይት ቀብቼዋለሁ። ከዛ ላይ እንዲደረድራለሁ። እንዲደርድሬ እዚህ ጋም ይሄው ቃሪያንም ጨመርኩበት። እንዴት እንደሚያምር አዘጋጅቻለሁ። የቲማቲም ድሉን ቂጣዬ ላይ ማለት አደርግበታለሁ። ከስር ከቁሌቱ መጀመሪያ መደረግ ያለበት ቲማቲም ድልን ነው የማደርገው። እውነት ሁላችሁም ቤታችሁ ሞክሩት። በጣም ነው የሚጣፍጠው። በጣም ማየት ብቻ አይደለም፣ እኔን ስትከታተሉ ካልመጣላችሁ አልመጣልንም፣ ልክ አይደለሽም፣ እኔ በሄድኩት ስቴፕ ሄዳችሁ የተበላሸ ነገር ካለ ኮሜንት እቀበላለሁ። እዚህ ጋር ድሉን ከቀባ በኋላ ቺዝ አደርጋለሁ። ቺዜን እንደዚህ ካደረኩ በኋላ ኦቭናችንን መጀመሪያ ለኩሰናል። ቺዛችንን እንደዚህ እናደርጋለን። ከዛ ቀደም የሰራነውን የስጋ ቁሌት እንደዚህ አርገን እናደርግበታለን። ዲባለባሙ ሲታይ ራሱ እንዴት እንደሚያምር። ከዛው ምንድነው ማደርገው ቺዝ ከላይ አደርጋለሁ። ትንሽ ከላይ ቺዝ
አደርጋለሁ። ትክክለኛ የቤተሰብ ፒዛ ይሄ ነው። እዚች ጋር ውሃ አደርጋለሁ በትንሽዬ እቃ። ሌላ ውሃ አደርጋለሁ። እዚህ ጋር ጨው አደርጋለሁ። ነጭ ሽንኩርት ውሃው ላይ አረኩ፣ ጨው አደረኩኝ። እዚህ ጋር ጦስኝ አደርጋለሁ። ጦስኝ ሽት አድርጌ ያደርጋለሁ ለጣዕሙ። ከዛ ሱካሬን አረጋለሁ። ይሄንን የማደርገው ቂጣው ይሄ ዳርዳሩ እንዳይደርቅ ያደርገዋል። ቃናው እንዲያምር ያደርገዋል። ቂጣው ዳርዳሩ ይሄ ያለ አይደለ ይሄ የመድረቅ አመዳም የሚሆን ነገር እንዳይኖረው ያደርገዋል። ከላይ እንዲህ ኦቭን ውስጥ ከማስገባታችሁ በፊት ከላይ እንደዚህ አድርጉበት። ኦቭናችን ይኸው እዚህ ጋር ዝግጁ ሆኗል። በ15 ደቂቃ ውስጥ ቆንጆ ፒዛ ሆኖ ይወጣልናል ማለት ነው። እዚህ ጋር ፒዛ እስኪደርስልኝ ድረስ ጁስ አቮካዶ ጁስ አዘጋጃለሁ። እዚህ ጋር በቸኮሌት እቃዬን አሳምራለሁ። ያው ብቻውን ላለማቅረብ እዚህ ጋር አቮካዶዬን ቀዳለሁ። እንዴት እንደሚያምር ከላይም ትንሽ እንደዚህ ያደርግበታለሁ ቸኮሌቴን። በጣም ነው የሚያምረው ሲታይ። አሁን እዚህ ጋር ፒዛ ይሄው ዝግጁ ሆነ ማለት ነው። እንዴት እንደሚያምር እዩት፣ እንዴት እንደሚያምር ዝግጁ ሆኗል ለማቅረብ። አሁን ለቤተሰቦቻችን ሄደን እናቀርባለን። ሚሉትን እንሰማለን፣ ኮሜንት እንሰማለን፣ አብረን እናቀራርብላቸው። ያበደ ነው በጣም ቆንጆ ነው። አንደኛ ስታንደን እንጨምራለን። ሶሱ ራሱ ያበደ ነው። ገራሚ ነው። ሁላችሁም ቤታችሁ ሰርተው መሞከር አለባችሁ። ይሄ ያበደ ነው በጣም። ጁሷን ደግሞ እኔ ማቆም አልቻልኩም እኮ ማን ከጁሱ ጋር ደግሞ ያበደ ነው። ይሄ ምንድን ነው? አቮካዶ በቸኮሌት ያበደ ገራሚ ነው እና ሁላችሁም ቤታችሁ ሞክሩት። ወደዳችሁ በጣም እውነት እኔ እኮ ማቆም አልቻልኩም። እናመሰግናለን። እሺ ቤተሰብ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ባይ